አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙሱመየ የዩቲዩብ ተከታታዮቼ ቤተሰቦቼ እንደምን አላችሁ? አልሐምዱሊላህ እኔ ሰላም ነኝ። እንግዲህ ከብዙ ጊዜ ከመጥፋት በኋላ መጥቻለሁኝ። ያው እንግዲህ ብዙዎቻችሁ በቲክቶክ ታውኛላችሁ እና ኢንሻአላህ ዛሬ የመጣሁት ኢድን በማስመልከት ጅልባብ ዲስካውንት አውጥቼ ለኢድ ብዬ አዘጋጅቼ ያመጣሁላችሁ ነው። ኢንሻአላህ ትወዱታላችሁ። ወደ 6-7 አይነት ከለሮች አሉ። ጥቁርም ስኳሬም ሁሉም ከለሮች አሉ ማለት ይቻላል። ኢንሻአላህ ትወዱታላችሁ። እጁ በተለያየ ከለር ማሻአላህ ተባረካላህ። እንደምታዩት እንግዲህ ማሳየት ጀምር ያለውኝ እና ቀሚሱ ያው እዚህ በፊትም ብዙዎቻችሁ እንትን ብላችኋል። ለየት አድርጌ ያመጣሁት አሁን ምንድነው እጅየው በሶስት አይነት አድርጌን የሰራሁትኝ። ኒቃባቸውም በከለራቸው አሉ። በጥቁርም ከፈለጋችሁ ደግሞ ኢንሻአላህ ተወዱታላችሁ። ይሄንን አለባበስ ብዙዎቻቸው አሁን ወጣቱ ከላይ እንትን ያደርጉታል። በደቡስ አሲዘው ከላይ ሸብሸብ አድርገው ተደራቢውን ይለብሱታልኝ። ብዙ ሰው ደግሞ እንደዚህ ለቀቅ አድርጎ ይለብሰዋል ማለት ነው። በነገራችን ላይ ቀሚሱ እንደምታዩት ሽንጥ እንትን ወገብ አይዝም፣ ለቀቅ ያለ ስለሆነ ብዙዎቹ በጣራ ይለብሱታልኝ። ግን የበለጠው ውበቱና መስፈርቱን የጠበቀ የሚሆነው ከላይ ተደራቢው ሲሆን ነው የሚያምረው። ከለር አላቸው። ከለር የሚያምሩ ከለሮችን ይሄ ለምሳሌ ዘይቲ ነው፣ ጠቆር ያለ ዘይቲ ነው። ኒቃብ አለው። ቀሚሱን ማሳያችኋለሁኝ። ይሄ የመጀመሪያ ማሳያችሁ ከላይ ተደራቢው ነው። ጉማሾቹ ተኩስ አይፈልጉም። እኔ መጀመሪያ ላይ ትንሽ ስቲም አድርጋቸዋለሁኝ። ያው ጣቃው ሲመጣ ትንሽ እንትን ስለሚል ታጥቦ ሲያበቃ ግን እንትን አይልም። ተኩስ ብዙ አይፈልግም። ይሄ ስኳሬ ነው። በጣም ነው ያጀበኝ። እኔ በጣም አምሮኛል። ያው ነጭ ነገር ደስ ይላል። ነጣ ያለ ነገር በጣም ነው የሚያምረው። ቀለል ያለ ትንሽ እየሰርግ ሲሆን ደግሞ ራሱ ይሆናቸዋል። ደግሞ እርሳሴ ነው። አፈር መልክ ነው። እጅየው እንደነገርኳችሁ በሶስት አይነት ነው ያሰራሁትኝ። አንዱን እንደዚህ በመቋጠር አንዱን ደግሞ በጥቁሩ ይሄ እጅ ላይ የለበስኩት ጥቁሩ ላስቲክ፣ አንዱ ደግሞ ያው ላስቲኩ ነው በቀጭኑ ዋርዳ ይባላል። እንደ አበባ ቅርጽ ሆኖ የሚሰራው እሱ ሶስት አይነት የሰራሁትኝ። ኢንሻአላህ ተወዱታላችሁ። በነገራችን ላይ እኔ አሁን ወደ 9000 ምናምን ያለው እንደ ስራዬ በእርግጥ ከዛ በላይ የሚገባኝ ነበር። ግን ያው እኛ ጥሩ ስራ ብዙ አይበረታታም። ስለማንጨፍር ስለማንዘፍን ነው እንጂ ከዛ በላይ ይገባኝ ነበር። እንግዲህ ጅልባቤን ይወደዳችሁ፣ ስራዬን ይወደዳችሁ። እኔ በራሴ ሴት ነኝ ሳልል ቆርጬ ሰፍቼ ነው ማቀርብላችሁ በምትፈልጉት መልክ ማለት ነው። በተለይ ቀሚሱ ውጭ ላይ እንደሚሸጠው አይደለም። እኔ በ3 ሜትር ነው ስፋቱን ማደርገው፣ ከወገብም ሆነ ከታች ለቀቅ እንዲያደርግ ማለት ነው። ያኔ የኛን እንትን ስለማውቀው ማለት ነው። ሰፋ ያለ ነገር እንፈልጋለን በደንብ እንድንሄድ። በአጠቃላይ ስነግራችሁ ስለዚህ ጅልባብ ደጋግሜ የምሰራው ከበፊትም ጀምሮ ኢትዮጵያ ላይ የሚመቸው በተለይ ባስ ላይ ስንሰቀል ታክሲ ላይ በጣም ይመቻል። ለገበያ ብትሄዱ ለምን በጣም ለሚመቸው አያገላልጥም። በጣም ነው የሚያምረው። ብዙዎቻችሁ ከዚህ በፊት ወስዳችሁታል። አሁን ለየት ያደርግ ያመጣሁት እጁን ነው እንጂ እዚህ በፊት ሰርቸዋለሁኝ። አሁን ለየት ያደርገው ደግሞ ዲስካውንት መሆኑ ነው። በጣም ትልቅ ዲስካውንት ነው ያደረኩት። ለኢድ ነው። እንዳያመልጣችሁ ተሳተፉ። በዋትስአፕ እየገባችሁ ወይም በቴሌግራም ጆይን እያላችሁ መርጣችሁ ፎቶዎችን እንዳለ አስቀምጣለሁ። የከለሮችን በደንብ እንዲታያችሁ ቴሌግራም ላይ ጆይን እያላችሁ ግቡ። ቲክቶክም ደግሞ እያንዳንዳቸውን በአንዳንድ ቪዲዮ አንዳንድ ከለሮች ይለቃለሁ። በደንብ እንዲታያችሁ ፎሎ አድርጉኝ፣ ሰብስክራይብ አድርጉኝ፣ ላይክ ሼር በየግሩፑ ሊንኩን እየላካችሁ ሰብስክራይብ አስደርጉኝ። እኔ የታችሁ ባድግ ለእናንተ ነው። የኢትዮጵያ እንግዲህ ስንሄድ የምንገናኘው በዚህ በዩቲዩብ ነው። አድራሻዬን የምለቅላችሁ። ሰብስክራይብ አድርጉኝ፣ ሼርም አድርጉልኝ። በተለይ ለሼር የደረሳችሁ ዩቲዩበሮች ሼር አድርጉልኝ። ለሼር ያልደረሳችሁና ዩቲዩብ የምትጠቀሙ ደግሞ በየግሩፑ ሊንኩን እየላካችሁ ሰብስክራይብ አስደርጉኝ። ስራዬን አበረታቱኝ። እኔ ቤት ውስጥ ነው የምሰራው። አላቅም
እርስ በርሳችን ለምንድን ነው ማንደጋገፈው አላቅም። እና እንደጋገፍ፣ እኛው ለኛ አንዳችን ለአንዳችን እናስፈልጋለን። ሰብስክራይብ አድርጉኝ። ማስታወቂያም ስለተነሳብኝ እንዲመለስልኝ እያያችሁ ላይክ አድርጉ፣ ላይክም አድርጉኝ። እኔ ከሱቅ እንኳን ምቶ ለሚሸጥ ሰው ላይክ እናደርጋለን፣ ስራ ስለሆነ ማለት ነው። እንኳን እኔ ሰርቼው ማለት ነው፣ ሰርቼ ነው የስራ ውጤት ነው። አበረታቱኝ። ኮሜንት ላይ በተለይ አስተያየታችሁን ንገሩኝ ማለት ነው። ይሄን ብታደርጊ እንደዚህ እናደርጋለን። ስድብ ግን አልፈልግም። እኔ ራሴን ጠብቄ ነው እየሰራ ያለው። ማህበረሰቡን የሚነካ ነገር፣ የሚያሳፍር ሙስሊምን የሚያሳፍር ማህበረሰቡን የሚያሳፍር ነገር እስካልሰራው ድረስ አትሳደቡ። ብዙዎቻችሁ ለምንድን ነው እዚህ እየመጣሽ የምትንጎባለ የምትሏላችሁ። ስራ ነው፣ እየደነስን ደግሞ አይደለም፣ ማበረታታት ነው እንጂ ኒቃብ ማረግ ምንም አይነት ስራ ይሰራል። ኒቃብ ምን ለብሶት አይደለም፣ ምንድነው እንድንወጣ እንድንሰራ ነው። እና አበረታቱን እንጂ አትሳደቡ። ሼርም አድርጉ። ና ይሄ ነው ኢንሻአላህ። በጣም ታላቅ ቅናሽ ነው። ዋጋ ለምን አትናገሪም ላላችሁኝ፣ ዋጋ ነጋዴዎችም ከኔ ስለሚረከቡ እነሱም እንዲሸጡ ነው ማለት ነው። ኢንሻአላህ ምንም ችግር የለውም። ለተጠቃሚ ዲስካውንት አድርጋለሁ፣ ለነጋዴም ዲስካውንት አድርጋለሁ። ነጋዴዎችን መረከብ ትችላላችሁ። ተጠቃሚም እንደዚሁ ከደርዘን በላይ የወሰደ በጣም ትልቅ ቅናሽ አለው። በሀባም የወሰደ ትልቅ ቅናሽ አለው። ኢድን በማስመልከት ነው እንግዲህ እኔ ሮመዳን ላይ ይሄንን ጅልባብ አለቀኩም፣ ያዘጋጀሁትን ለኢድም ነው ኢንሻአላህ። ወጣ ያለ ከጅዳ ወጣ ያላችሁ ደግሞ ቀድማችሁ እዘዙ። ለኢድ ትንሽ ቀላሉ ስለሚዘጋ ቀድሞ እንዲደርሳችሁ ማለት ነው ኢንሻአላህ። ትንሽ ዘግቻለሁኝ፣ ያው ትንሽ ስላልደረሰልኝ ነው። አበረታቱኝ። በቲክቶክም እየጣችሁ ፎሎ አድርጉኝ። ትልቁ ነገር የምትፈልጉትን ከለር ስክሪንሾት እያደረጋችሁ በዋትስአፕ ኑ፣ በጽሁፍ ብታደርጉት ይመቸኛል። ኢንሻአላህ መልሳለሁኝ። ኢሞ ግን ያው አልመልስም። አሰላሙ አለይኩም ወረህመቱላሂ ወበረካቱ።